ጠዋት ከእንቅልፋችሁ ስትነቁ እግራችሁ ደንዝዞባችሁ ያውቃል? ህመም የለውም፣ አልተቆጣም ወይም አላበጠም። ዝም ብሎ ግን የእናንተ ያልሆነ ይመስላችኋል። ልክ ለመጀመሪያዎቹ ጥቂት ደቂቃዎች የእናንተ አካል ያልሆነ የተለየ ነገር እንደተጣበቀባችሁ ሊሰማችሁ ይችላል። ወይም ደግሞ የሚገርም የመውረር ስሜት ይሰማችኋል። ልክ በመቶዎች የሚቆጠሩ ትናንሽ መርፌዎች ከውስጥ ወደ ውጭ እንደሚወጉ አይነት ስሜት። ጥቂት እርምጃዎችን ከተራመዳችሁ በኋላ ግን ስሜቱ ይጠፋል። ስለዚህ ምንም አይደለም ብላችሁ ታስባላችሁ። አተኛኘቴ ስላልተመቸ ነው ወይም እድሜ እየገፋ ስለመጣ ነው ብላችሁ ራሳችሁን ታታልላላችሁ። ነገር ግን አንድ እውነት ልንገራችሁ፣ ያ የሚሰማችሁ ስሜት ስለ አተኛኘታችሁ አይደለም። ያ ስሜት አይምሯችሁ እየላከላችሁ ያለ የጥንቃቄ ምልክት ነው። ብዙ ሰዎች ለዓመታት ችላ የሚሉት ምልክት። በመጨረሻም አንድ ቀን ጠዋት አንድ እርምጃ ስትራመዱ ግን ወለሉ አይምሯችሁ የጠበቀው ቦታ ላይ አይገኝም። በድንገትም ትወድቃላችሁ። እስካሁን ማንም ያልነገራችሁ እውነታ ይህ ነው። ጠዋት በእግራችሁ ላይ የሚሰማችሁ መደንዘዝ ወይም የመውረር ስሜት ፔሪፈራል ኒውሮፓቲ ለሚባለው በሽታ የመጀመሪያው ማስጠንቀቂያ ነው። ይህ በሽታ በእግራችሁና በአእምሯችሁ መካከል ያለውን የነርቭ ግንኙነት በዝምታ የሚያፈርስ አደገኛ ሁኔታ ነው። አንዴ የነርቭ መስመሮች በከፍተኛ ሁኔታ ከተጎዱ የሰውነታችሁ ሚዛን ይደፋል። ይህ ደግሞ በሂደት ሳይሆን በድንገት የሚከሰት ነው። ኒውሮሎጂ የተባለው የሕክምና መጽሔት ይፋ ያደረገው ጥናት እንደሚያሳየው ይህ የነርቭ መጎዳት ያለባቸው አዋቂዎች ነርቫቸው ጤናማ ከሆኑ ሰዎች ይልቅ የመውደቅ ዕድላቸው 23 እጥፍ ይበልጣል። ነገር ግን ነገሩን ሁሉ የሚቀይረው ትልቁ የምስራች ይኸውላችሁ፣ ይህ የነርቭ መጎዳት ዘላቂ አይደለም፣ የግድ መከሰት ያለበትም አይደለም። እንዲያውም በብዙ ሁኔታዎች ሙሉ በሙሉ ወደ ቀድሞ ጤንነቱ ሊመለስ የሚችል ነው። ነገር ግን ይህ ሊሆን የሚችለው ችግሩን ገና ከጅምሩ ካወቃችሁትና ነርቮቻችሁ የተራቡትን አስፈላጊ ነገር በወቅቱ ካቀረባችሁላቸው ብቻ ነው። አብራችሁኝ ቆዩ፣ ምክንያቱም በሚቀጥሉት ጥቂት ደቂቃዎች ውስጥ አሁን በእግራችሁ ውስጥ ምን እየተካሄደ እንደሆነ፣ ለዚህስ መፍትሄው ምን እንደሆነና ነርቮቻችሁ ራሳቸውን እንዲጠግኑና ሚዛናቸውን ለዘላለም እንዲጠብቁ በየቀኑ የሚያስፈልጋቸውን 6 ልዩ ነገሮች ያሳያችኋለሁ። በዝርዝሩ ውስጥ በአንደኛ ደረጃ የተቀመጠው ነገር ደግሞ በአሁን ሰዓት በእያንዳንዱ ኢትዮጵያዊ ኩሽና ውስጥ የሚገኝ ነገር ነው። አያቶቻችን ለብዙ ዘመናት ሲጠቀሙበት የነበረ ነገር። ዘመናዊ ሳይንስ ደግሞ ይህ ነገር በምድር ላይ ካሉ ነርቭን ከሚከላከሉ ውህዶች መካከል አንዱና ዋነኛው መሆኑን አረጋግጧል። እስከ መጨረሻው ተከታተሉኝ። ምን ማድረግ እንዳለባችሁ ከመረዳታችሁ በፊት ለምን እንደሚደረግ ማወቅ አለባችሁ። እስቲ በእግራችሁ ውስጥ ምን እየተካሄደ እንደሆነ በዝርዝር ላስረዳችሁ። የነርቭ ስርዓታችን 2 አይነት ነርቮች አሉት። የመጀመሪያዎቹ ምልክቶችን ከአእምሮ ወደ ጡንቻዎች የሚወስዱ ናቸው፣ ተንቀሳቀስ የሚል ትዕዛዝ የሚያስተላልፉ። ሁለተኛዎቹ ደግሞ ምልክቶችን ከእግራችሁ ወደ አእምሮአችሁ የሚወስዱ ናቸው፣ የት ቦታ ላይ እንደቆማችሁ ለአእምሮዎቻችሁ የሚነግሩት። ዛሬ የምናወራው ስለ ሁለተኞቹ ነርቮች ነው። እነዚህን ነርቮች ልክ በእግራችሁ ጫማ ስር ተቀብረው እስከ አእምሮዎቻችሁ ድረስ እንደሚሄዱ የከርሰ ምድር ኬብሎች አድርጋችሁ አስቧቸው። እነዚህ ኬብሎች ጤናማ ሲሆኑ አእምሮአችሁ በየሰከንዱ ትክክለኛ መረጃ ይደርሰዋል። ለምሳሌ የቁርጭምጭሚታችሁ አቀማመጥ፣ የረገጣችሁበት መሬት ምን አይነት እንደሆነ፣ ለስላሳ ወይም ጠንካራ፣ እንዲሁም ክብደታችሁ ወደ ግራ ወይስ ወደ ቀኝ እያጋደለ እንደሆነ ወዲያውኑ ያውቃል። ይህ ሂደት እናንተ ሳታስቡበት በየሰከንዱ በሺዎች የሚቆጠሩ መረጃዎችን በመለዋወጥ በራሱ ጊዜ የሚከናወን ነው። ነገር ግን ከ40 ዓመት በኋላ የሚከተለው ነገር መከሰት ይጀምራል። እነዚህ የነርቭ ኬብሎች መከላከያ ሽፋናቸውን ማጣት ይጀምራሉ። ሳይንቲስቶች ይህንን ሽፋን ማይሊን ሺዝ ይሉታል። ልክ እንደ ኤሌክትሪክ ሽቦ ዙሪያ እንዳለው የላስቲክ መከላከያ አድርጋችሁ ቁጠሩት። መከላከያው ጤናማ ሲሆን ምልክቶቹ በፍጥነትና በጥራት ይጓዛሉ። መከላከያው መበላሸት ሲጀምር ግን ምልክቶቹ ይዘገያሉ፣ ይቆራረጣሉ፣ አንዳንዶቹ ደግሞ ጭራሽ አእምሮ ጋር አይደርሱም። በዚህ ጊዜ አእምሮአችሁ በየሰከንዱ ግልጽ የሆኑ መረጃዎችን ከማግኘት ይልቅ የዘገዩ፣ ያልተሟሉና የተዘበራረቁ መረጃዎችን መቀበል ይጀምራል። ያ መረጃ ሲዘበራረቅ የመውረር ስሜት ሆኖ ይሰማችኋል። መረጃው ጭራሽ ሲጠፋ ደግሞ መደንዘዝ ሆኖ ይሰማችኋል። አእምሮአችሁ ከእግራችሁ ትክክለኛ መረጃ ማግኘት ካልቻለ ደግሞ ትክክለኛውን የሰውነት ሚዛን መጠበቅ አይችልም። በጆን ሆፕኪንስ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ከ40 ዓመት በኋላ በእግር ነርቮች ውስጥ የሚተላለፉ መረጃዎች ፍጥነት በየ10 ዓመቱ በ10% ይቀንሳል። 60 ዓመት ሲሞላችሁ በእግራችሁና በአእምሮአችሁ መካከል ያለው የመረጃ ልውውጥ ፍጥነት የ30 ዓመት ወጣት ከነበራችሁበት ጊዜ በግማሽ ሊቀንስ ይችላል። እስቲ አስቡት፣ መሪውን ስታዞሩት
ከግማሽ ሰከንድ በኋላ ምላሽ የሚሰጥ መኪና እየነዳችሁ እንደሆነ። በእያንዳንዱ እርምጃ የሰውነታችሁ ሚዛን መጠበቂያ ስርዓት የሚሰራው በዚህ አይነት አስቸጋሪ ሁኔታ ውስጥ ነው። ታዲያ ይህ የነርቭ መበላሸት ከሚገባው በላይ እንዲፈጥን የሚያደርጉ ነገሮች ምንድናቸው? ለዚህ 3 ዋና ዋና አፋጣኝ ምክንያቶች አሉ። ከእነዚህ ውስጥ ሁለቱን ምናልባትም እናንተ ሳታውቁት የነርቭ ጤናችሁን እያፈረሳችሁ በየቀኑ የምታደርጓቸው ነገሮች ናቸው። አፋጣኝ ምክንያት 1 የደም ስኳር መጠን በድንገት መጨመር። ነርቮች በሰውነታችን ውስጥ ለስኳር መጨመር በጣም ስስና በቀላሉ የሚጎዱ ህዋሳት ናቸው። በየቀኑ የምትመገቡት ምግብ የደም ስኳራችሁን በድንገት ከፍ ሲያደርገው ነርቮቻችሁን የሚመግቡ ትንንሽ የደም ስሮች ይጠባሉ። የደም ፍሰት ሲቀንስ ደግሞ ኦክሲጅን ይቀንሳል። ኦክሲጅን ሲያጥራቸው የነርቭ ህዋሳቱ መራብ ይጀምራሉ። የተራቡ የነርቭ ህዋሳት ደግሞ መጀመሪያ የሚያጡት ያንን ማይሊን የተባለ መከላከያ ሽፋናቸውን ነው። ይህ እንዲከሰት የግድ የስኳር በሽተኛ መሆን አይጠበቅባችሁም። ቅድመ ስኳር ወይም ፕሪዲያቢትስ ተጋላጭ መሆን ብቻ በቂ ነው። ይህም ከ40 ዓመት በላይ ከሆኑ ሰዎች መካከል አንዱን የሚያጠቃ ችግር ነው። በዩታ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው የስኳር በሽታ በሌለባቸው ሰዎች ላይ እንኳን መጠነኛ የሆነ የስኳር መጨመር በ5 ዓመታት ውስጥ የሚታይ የነርቭ መጎዳትን ያመጣል። 5 ዓመት ብቻ በነርቮቻችሁ ላይ ጉዳት ለመጨመር ይበቂ ነው። አፋጣኝ ምክንያት 2 የቪታሚን B12 እጥረት። ቪታሚን B12 ነርቮችን ለመጠገንና ያንን መከላከያ ሽፋን ለመስራት እጅግ አስፈላጊው ንጥረ ነገር ነው። ያለ በቂ B12 ሰውነታችሁ የነርቮችን መከላከያ ሽፋን መልሶ መገንባት በፍጹም አይችልም። እዚህ ጋር ማንም የማይነግራችሁ ትልቅ ችግር አለ። ከ40 ዓመት በኋላ ሆዳችን B12ን ከምግብ ውስጥ ለመምጠጥ የሚያስፈልገውን አሲድ ማመንጨት ይቀንሳል። ስለዚህ በB12 የበለጸጉ ምግቦችን ብትመገቡ እንኳን ሰውነታችሁ ምንም ሳይመጠው ሊተወው ይችላል። ጥናቶች እንደሚያሳዩት ከ60 ዓመት በላይ ከሆኑ ሰዎች መካከል 40 በመቶ የሚሆኑት የB12 መጠናቸው በጣም ዝቅተኛ ነው። የእግር መውረር፣ መደንዘዝና ሚዛን ስቶ መንገዳገድ የB12 እጥረት ምልክቶች ናቸው። ነገር ግን ብዙዎች እድሜ መግፋት ነው ብለው ችላ ይሉታል። አፋጣኝ ምክንያት 3 በሰውነት ውስጥ የሚፈጠር መቆጣት። ኢንፍላሜሽን ማለት የሰውነታችን በሽታ መከላከያ ስርዓት ለድንገተኛ አደጋ የሚሰጠው ምላሽ ነው። ለአጭር ጊዜ ሲሆን ይጠቅመናል። ለረጅም ጊዜ ሲቆይ ግን በዙሪያው ያለውን ነገር ሁሉ ያጠፋል፣ የነርቭ ህዋሳትንም ጨምሮ። በተቀነባበሩ ምግቦች፣ በእንቅልፍ ማጣትና በጭንቀት ምክንያት የሚመጣው ይህ መቆጣት በየዓመቱ ያንን የነርቭ መከላከያ ሽፋን በዝምታ ያጠቃዋል። ይህንንም ጧት ሰውነታችሁ ሲተሳሰር፣ ጭንቅላታችሁ ሲደነዝዝ ወይም እግራችሁን ሲከብዳችሁ ይሰማችኋል። ይህ መቆጣት ካልቆመ በየቀኑ የነርቭ መስመሮቻችሁ መከላከያ ሽፋናቸውን እያጡ ይሄዳሉ። ጥሩ ዜናው ምንድነው? እነዚህ 3ቱም ምክንያቶች በአንድ መፍትሄ ሊስተካከሉ ይችላሉ። ትክክለኛ ምግቦችንና ንጥረ ነገሮችን ዘወትር በመውሰድ። አሁን እነዚያን ነጥቦችን ደረጃ በደረጃ እናያለን። ወደ ዝርዝሩ ከመሄዳችን በፊት በተለይ ጠዋት ወይም ማታ በእግራችሁ ላይ መደንዘዝ ወይም የመውረር ስሜት የሚሰማችሁ ከሆነ አሁኑኑ በኮሜንት መስጫው ላይ 1 ቁጥርን ይጻፉ። እንዲሁም እድሜያችሁን ጻፉልን። እናንተ የምትጽፉት አስተያየት ሌላ ሰው ይህንን ቪዲዮ በጣም በሚያስፈልገው ሰዓት እንዲያገኘው ትልቅ እርዳታ ያደርጋል። ቁጥር 6 እንቁላል። እንቁላል በምድራችን ላይ ኮሊን የተባለውን ንጥረ ነገር በከፍተኛ መጠን ከያዙ ጥቂት ምግቦች መካከል አንዱ ነው። ኮሊን ሰውነታችን አሴቲል ኮሊን የተባለውን መልእክተኛ ለማምረት የሚጠቀምበት ንጥረ ነገር ነው። ይህ መልእክተኛ በነርቮቻችሁና በጡንቻዎቻችሁ መካከል ምልክቶችን ያመላልሳል። በቂ ኮሊን ካልተገኘ በነርቭና በጡንቻ መካከል ያለው ግንኙነት ይላላል። በዚህ ጊዜ እግራችሁ ይከብዳችኋል፣ ይዝላል፣ እንዲሁም እንደ ልባችሁ በፍጥነት አይታዘዝላችሁም። በየቀኑ ጠዋት 2 እንቁላል መመገብ ቀኑን ሙሉ ለነርቭ ምልክት ልውውጥ የሚያስፈልገውን የኮሊን መጠን በበቂ ሁኔታ ይተካል። አደራ አስኳሉን በፍጹም እንዳታወጡት፣ ምክንያቱም ኮሊን የሚገኘው በአስኳሉ ውስጥ ብቻ ነው። የተመጣጠነ ምግብ ይዘቱን በደንብ ለመምጠጥ ደግሞ እንደ ወይራ ዘይት፣ አቮካዶ ወይም ጥቂት ቅቤ ካሉ ጤናማ ቅባቶች ጋር አጅባችሁ ብትመገቡት ይመረጣል። ቁጥር 5 ስፒናችና ሌሎች አረንጓዴ ቅጠሎች። ጥቁር አረንጓዴ ቅጠላ ቅጠሎች በፎሌት የበለጸጉ ናቸው። ፎሌት የነርቮችን መከላከያ ሽፋን ለመጠገንና ለመገንባት ከቪታሚን B12 ጋር አብሮ የሚሰራ የቪታሚን B ዝርያ ነው። በሰውነታችሁ ውስጥ ያለው B12 መጠን በቂ ቢሆን እንኳን ፎሌት ከሌለ ሰውነታችሁ የነርቭ ጥገናውን ሂደት ማጠናቀቅ አይችልም። ለነርቭ ግንባታ B12 እንደ ግንባታ ዕቃ ወይም
ጡብ ቢቆጠር ፎሌት ደግሞ እቃውን በትክክለኛው ቦታ ላይ የሚያስቀምጥ ግንበኛ ነው። ስለዚህ ሁለቱም ያስፈልጓቸዋል። አንድ ሲኒ የበሰለ ስፒናች ብቻውን በቀን ውስጥ የሚያስፈልገንን የፎሌት መጠን በ60 በመቶ ይሸፍናል። እነዚህ አረንጓዴ ቅጠላ ቅጠሎች በወይራ ዘይትና በነጭ ሽንኩርት አብስላችሁ ተጠቀሙ። ነጭ ሽንኩርት ደግሞ የራሱ የሆነ የነርቭ ፈውስ አለው። እሱን ወደፊት እናየዋለን። ቁጥር 4 ቅባት ያላቸው አሳዎች እንደ ሳልሞን፣ ማኬሬልና ሰርዲን ያሉ አሳዎች በውስጣቸው ከፍተኛ የኦሜጋ 3 ቅባት ይይዛሉ። ኦሜጋ 3 ለነርቮቻችሁ የሚሰጠው ጥቅም እጅግ አስገራሚ ነው። የነርቭ መከላከያ ሽፋናችንን የሚያጠፋውን መቆጣት ይቀንሳል። ወደ ነርቭ ስሮች የሚሄዱትን ትናንሽ የደም ስሮች የደም ዝውውራቸውን ያስተካክላል። እንዲሁም የተጎዱ የነርቭ ሕዋሳትን በቀጥታ ለመጠገን ይረዳል። በሮቸስተር ዩኒቨርሲቲ የተደረገ ጥናት እንደሚያሳየው ኦሜጋ 3ን መውሰድ በእግርና በአእምሮ መካከል ያለውን የነርቭ ምልክት ፍጥነት በእጅጉ ይጨምራል። በሳምንት 3 ጊዜ ቅባት ያላቸውን አሳዎች መመገብ ብቻ እግራችሁ ለአእምሯችሁ የሚያስተላልፈውን መረጃ ፍጥነት መጨመር ትችላላችሁ። ሳልሞን ወይም ማኬሬል በቀላሉ የምታገኙ ከሆነ በወይራ ዘይት የታሸጉ ሳርዲኖች በጣም ተመራጭ ናቸው። ዋጋቸው ርካሽ፣ በየቦታው የሚገኙና ከየትኛውም አሳ በላይ ከፍተኛ የኦሜጋ 3 ክምችት ያላቸው ናቸው። ቁጥር 3 ዝንጅብል። ዝንጅብል በኢትዮጵያና በምስራቅ አፍሪካ የባህል ሕክምና ውስጥ ለዘመናት ጥቅም ላይ ሲውል የቆየ ነው። ዛሬ ደግሞ ዘመናዊው ሳይንስ ለምን ይህ እንደሆነ አረጋግጦታል። ዝንጅብል ጂንጀሮልና ሾጋይል የተባሉ ውህዶችን ይዟል። እነዚህ ውህዶች በምድራችን ላይ ተፈጥሯዊ መቆጣትን የሚከላከሉ ነገሮች መካከል ግንባር ቀደሞቹ ናቸው። እነዚህ ውህዶች ወደ አእምሯችን በመግባት የነርቭ መከላከያ ሽፋኑን የሚያጠቁ መርዞችን ያጠፋሉ። እንዲሁም ወደ እግሮቻቸው የሚሄደውን የደም ዝውውር ያሻሽላሉ። ማለትም ጠዋት የጥንቃቄ ምልክት ወደሚልኩላችሁ እነዚያ ነርቮች። ጥናቶች እንደሚያሳዩት የዝንጅብል ውህድ የነርቭ ህመምን ከመቀነስ በላይ የነርቭ ስራን ያሻሽላል። እንዴት እንጠቀምበት? በየቀኑ ጠዋት ትኩስ ዝንጅብል ለ5 ደቂቃ ያህል በውሃ ውስጥ አፍልታችሁ ቁርስ ከመብላታችሁ በፊት በባዶ ሆድ ጠጡት። እንደ አስፈላጊነቱ ጥቂት ማር መጨመር ትችላላችሁ። ይህ አዲስ ሐሳብ አይደለም። አያቶቻችን አስቀድመው ያውቁት ነበር። ሳይንስ አሁን ያደረገው ነገር ቢኖር ለምን እንደሚሰራ ማብራሪያ መስጠት ብቻ ነው። ቁጥር 2 ጥቁር አዝሙድ። በእያንዳንዱ የኢትዮጵያ ኩሽና ውስጥ የሚገኘው ጥቁር አዝሙድ በተመራማሪዎች ዘንድ በምድር ላይ ካሉ አስደናቂ የሕክምና እጽዋት አንዱ ተብሎ ይጠራል። በተለይ ለነርቭ መጎዳት ያለው ፋይዳ እጅግ ከፍተኛ ነው። ጥቁር አዝሙድ ታይሞኪኖን የተባለ ልዩ ውህድ ይዟል። ይህ ውህድ ነርቮችን ከጉዳት የሚከላከል፣ መቆጣትን የሚቀንስና የተጎዳውን የነርቭ መከላከያ ሽፋን መልሶ የሚገነባ ኃይል አለው። በኪንግ ሳውድ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው በቀን 1 የሻይ ማንኪያ ጥቁር አዝሙድ መውሰድ የነርቭ ስራን በከፍተኛ ደረጃ ያሻሽላል። እንዲያውም ከፍተኛ ለሆነው የስኳር በሽታ ነርቭ መጎዳት ጥቁር አዝሙድን መጠቀም በ8 ሳምንታት ውስጥ ብቻ የሚታይ ለውጥ እንደሚያመጣ በተግባር ተረጋግጧል። እንዴት እንጠቀመው? በየቀኑ ጠዋት 1 የሻይ ማንኪያ የጥቁር አዝሙድ ዘይት ውሰዱ። ዝም ብላችሁ መጠጣት ወይም ለብ ባለ ውሃ ውስጥ ወይም ከማር ጋር ቀላቅላችሁ መውሰድ ትችላላችሁ። አደራ ዘይቱን በፍጹም እንዳታሞቁት፣ ምክንያቱም ሙቀት ያንን ጠቃሚ ውህድ ያጠፋዋል። ዋናው ቁልፉ ነገር ዘወትር መጠቀም ነው። ይህ ከፋርማሲ የሚገዛ ኬሚካል አይደለም። አያቶቻችሁ በጓዳቸው ያስቀመጡት መድኃኒት ነው። አሁን ግን ለምን እንደሚያስፈልጋችሁ በትክክል ተረድታችኋል። ቁጥር 1 እርድን ከቁንዶ በርበሬ ጋር። ከዚህ ቪዲዮ በኋላ በአኗኗራችሁ ላይ የምትጨምሩት አንድ ነገር ቢኖር ይህ ነው። እርድ በውስጡ ኩርኩሚን የተባለ ውህድ ይዟል። ይህ ውህድ በሕክምና ታሪክ ውስጥ ነርቭን በመጠበቅና መቆጣትን በመከላከል ረገድ በስፋት ጥናት ከተደረገባቸው ነገሮች አንዱ ነው። ከ12000 በላይ ጥናቶች ለአንድ ንጥረ ነገር ብቻ ተካሂደዋል። ጥናቶቹ የሚያሳዩት አስደናቂ ውጤት ይህ ነው። ኩርኩሚን የነርቭ መከላከያ ሽፋኑን የሚያፈርሱ ፕሮቲኖችን ይቀንሳል። በተጨማሪም BDNF የተባለውን ንጥረ ነገር ምርት ይጨምራል። ይህ ንጥረ ነገር የነርቭ መስመሮችን ለመጠገንና ለማሳደግ የሚጠቅም የነርቭ ማዳበሪያ እንደማለት ነው። ጥናቶች እንደሚያሳዩት ኩርኩሚን በ6 ሳምንታት ውስጥ ብቻ የነርቭ መጎዳትን በ30 በመቶ ይቀንሳል። ነገር ግን ብዙ ሰዎች የሚሳሳቱበት አንድ ትልቅ ሚስጥር አለ። እርድን ዝም ብላችሁ ብትመገቡት ሰውነታችሁ ሊመጣው አይችልም። በሌላ አነጋገር ዝም ብላችሁ እርድ ብትበሉ ምንም ፋይዳ ላይኖረው ይችላል። ይህ እንዲቀየር ግን አንድ ነገር መጨመር አለባችሁ። ቁንዶ በርበሬ። ቁንዶ በርበሬ ፓይፐሪን የተባለ ውህድ ይዟል። ይህ ውህድ ደግሞ ሰውነታችን እርድን የመምጠጥ አቅሙን
በ2000 በመቶ እንዲጨምር ይረዳዋል። ልዩነቱን አስተውላችኋል? እርድን ዝም ብሎ መብላትና እርድን ከቁንዶ በርበሬ ጋር መብላት ማለት ይሄ ነው። እንዴት እንጠቀመው? በየቀኑ ጠዋት ግማሽ ሻይ ማንኪያ እርድ ከአንድ ቁንጥጫ ቁንዶ በርበሬ ጋር ለብ ባለ ውሃ ወይም ወተት ውስጥ ቀላቅላችሁ ቁርስ ከመብላታችሁ 20 ደቂቃ በፊት ጠጡት። ወይም ደግሞ በየቀኑ በምታበስሉት ምግብ ውስጥ እርድና ቁንዶ በርበሬን ጨምራችሁ ተመገቡ። በምታደርጉት በእያንዳንዱ ወጥ ወይም ሾርባ ውስጥ ይግባ። ይህ ቅመም በምግባችሁ ውስጥ መገኘት ያለበት እንደ መድኃኒት ሳይሆን እንደ መከላከያ ነው። ሰውነታችሁ እነዚህን የነርቭ መስመሮች የገነባው በብዙ ዘመናት ነው። አሁን ደግሞ እነርሱን ለመጠበቅ የሚያስፈልጋቸውን ነገሮች ስጧቸው። ከነገ ጠዋት ጀምሮ የምታደርጉት ቀላል የጤና እቅድ ይኸውላችሁ። ቁርስ ከመብላታችሁ በፊት የዝንጅብል ውሃ ለ5 ደቂቃ የፈላ በባዶ ሆድ የሚጠጣ፣ 1 የሻይ ማንኪያ ጥቁር አዝሙድ፣ 1 የሻይ ማንኪያ ጥቁር አዝሙድ ዘይት በቀጥታ ወይም ለብ ባለ ውሃ፣ እርድ ከቁንዶ በርበሬ ጋር ግማሽ ሻይ ማንኪያ እርድና ጥቂት ቁንዶ በርበሬ ለብ ባለ ውሃ። ከቁርስ ጋር 2 ሙሉ እንቁላል በወይራ ዘይት የበሰለ፣ 1 ሲኒ ስፒናች ወይም ሌላ አረንጓዴ ቅጠላ ቅጠል። በሳምንት 3 ጊዜ ቅባት ያለው አሳ፣ ሳልሞን፣ ማኬሬል ወይም ሰርዲን። እቅዱ ይሄ ነው። ምንም አይነት ከፋርማሲ የሚገዛ ቫይታሚን አያስፈልጋችሁም። ለዘመናት በኢትዮጵያ ባህል ውስጥ የነበሩ ምግቦችና ቅመሞች አሁን በዘመናዊ ሳይንስ በምድር ላይ ካሉ ምርጥ የነርቭ ጠጋኞች መካከል መሆናቸው ተረጋግጧል። አሁን አንድ ፈተና እሰጣችኋለሁ። ለ7 ቀናት ብቻ ይህን እቅድ በትክክል ተከተሉ። ከ7 ቀናት በኋላ ወደዚህ ቪዲዮ ተመለሱና በኮሜንት መስጫው ላይ ንገሩኝ። ጧት የሚሰማችሁ የመውረር ስሜት ቀነሰ? መጀመሪያ ስትቆሙ እግራችሁ ከበፊቱ የተሻለ ንቃት አለው? የሰውነታችሁ ሚዛን ይበልጥ ተስተካክሏል? ምክንያቱም እነዚህ የጥንቃቄ ምልክት የሚልኩላችሁ ነርቮች አልጠፉም፣ ተርበዋል እንጂ። የሚያስፈልጋቸውን ምግብ ስጧቸው። ወዲያውኑ ምላሽ መስጠት ይጀምራሉ። ይህ ለውጥ የሚመጣው በወራት ሳይሆን በሳምንታት ነው። እግራችሁ የደነዘዘ ስላረጃችሁ አይደለም፣ ነርቮቻችሁ ዛሬ የተነጋገርንባቸውን ነገሮች ሲጠባበቁ ስለቆዩ እንጂ። ለ7 ቀናት ብቻ ሞክሩት። ሰውነታችሁ የሚነግራችሁን አድምጡ። ይህ ቪዲዮ ከጠቀማችሁ ጠዋት እግሩን ለሚበርደው ወይም ለሚወራው ለአንድ ሰው አጋሩ። ምክንያቱም ዛሬ ችላ የሚሉት ያ ምልክት ገና በጊዜ ከታወቀ ሙሉ በሙሉ ሊድን ይችላል። መረጃው ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። በሳምንቱ የምንለቃቸው የጤና መረጃዎች እንዳያመልጣችሁ ደግሞ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ነርቮቻችሁን በቀጥታ የሚያነቃቁና ዛሬ የተማራችሁትን ነገር ይበልጥ በፍጥነት እንዲሰራ የሚያደርጉ 5 የጧት እንቅስቃሴዎችን ይዘን እንመጣለን። እስከዚያው ቸር ቆዩ።